እና ዮሐንስ ናቸው በሽታ ያመጡብን ግድ ሰውን የኛን ስጋት አልበላችሁ ክርስቲና ካልተነሳችሁ ይያሉ እየቀጠቀጡ ስንት ሰው እንትን ስላሉ ቂም አሳደሩበት ሙስሊሙ ላይ በቀድሞ መጽሐፍ የሚያምኑ ሰዎች አሉ ወይ በዛ ሀገር ነው አይደል የቀድሞ መጽሐፍ የሚባሉት ኦሪትና ወንጌል ወይም ከተገኘ ደግሞ ዘቡር ወይም መዝሙረ ዳዊት የሚባለው በተለያዩ ነብያቶች ከአላህ የመጡ ኪታቦች ናቸው እነዚህን ኪታቦች ተቀብያለሁኝ የሚል ሰው የቀደምት መጽሐፍ ባለቤቶች በማለት ቁርአን ራሱ ይጠራቸዋል ቁል አህለል ኪታብ ይላል በየቦታው ማለት ነው እና አህለል ኪታብ ማለት በወንጌል በነብዩላህ ኢሳ በወረደው ኪታብ አምናለሁ ይሄ አዲስ ብሉክ አዲስ እንትና የሚሉት ማለት ነው መጽሐፍ ቅዱስ የሚባለው አምንበታለሁ ካለ አንድ ሰው አህለል ኪታብ ሆኗል ማለት ነው ስለዚህ ይሄንን የሚል ሰው ካለ እሱ ያረደውን አላህ ተፈቅዶላችኋል ይላል ወጣሙ الذين اوتوا الكتاب حل لكم ይላል ማለት ነው አህለል ኪታብ የሚባል ነገር የለም ታልክ ታሪክን የካርክ ነው ማለት ነው ምክንያቱም አህለል ኪታብ እንዳለ አውቆ ነው መጀመሪያ አላህ ያወረደው አህለል ኪታቦች ደግሞ ስማቸው ብቻ ሳይሆን ተግባራቸውንም ተናግሯል ጸረ ተውሂድ የሆነ ተግባር እንዳላቸው ያወቀ ለምሳሌ ቃለት اليهود عزير ابن الله ይላል ቃለት المسيح ابن الله ቃለት النصارى المسيح ابن الله ይላል ይሁዶች እንደገና የዱላህ መግሉለትን ይላል ይሄን ሁሉ ቁርአን ዘግቦታል ይሄን ባይሉ ኑሮ መጀመሪያ ይሄንን ይያሉ አህለል ኪታብ ይላቸዋል ማለት ነው ይሄንን ይያሉ አህለል ኪታብ አሁንስ ምን ልዩነት አለ ይሄን አይደል የሚሉት ኢየሱስ ጌታ ልጅ ነው ወይም ጌታ ነው የሚሉት ይሄው ተብሏል ሳሊስ ሰላሰቲን ሶስት ስላሴ የሚለው ቁርአን ተናግሯል ራሱ ሳሊስ ተቁሉ ሰላሰቱን እንተው ይላል እና ምንድነው ልዩነቱ ከወትሮና ካሁኑ ምንም የተለወጠ ነገር የለም ምናልባት በቁጥሩ ሊበዛ ይችላል አሁን ያለው ምክንያቱም የህዝቡን ቁጥር ስለጀመረ ያው የህዝብ ቁጥር በጨመረ ቁጥር ቤተክርስቲያን ይሰራል አዲስ ጣዖት ይመጣል ተዛ የተለየ የለም ሶስት ስላሴም አለ ማርያምም አለ ገብርኤልም አለ ሚካኤልም አለ ይሄ ወትሮም አለ ቁርአን ይሄን ተመናገሩን በፊት አሉ እነዚህ ነገሮች ያን ያወቀ ነው አህለል ኪታቦች ያረዱትን ትችላላችሁ ያለው ማለት ነው ግን ብላ ግድ ማለት አይደለም ደግሞ የፈለገ ሰው ወይ ማማራጭ አጣ ለማለት ነው ታልፈለክ ራስህን ምን አልበላም ስጋ አልወድም ብትል ምን ችግር የሚያስገድድ ነገር የለም አህለል ኪታብ የለም ብሎ መካር ግን አያዋጣም በተለይ ለኢትዮጵያ በሐዲስም በቁርአንም አህለል ኪታብ እንዳለ ተረጋግጧል ሷሃቦች የመጡት አህለል ኪታብ ዘንድ አይደለም እንዴ ነጃሺ አህለል ኪታብ ነበርኩ ነጃሺ ያው ክርስቲያኖች ነበሩ በወንጌል ያምኑ ነበር በኦሪት ያምኑ ነበር እና እንደውም አመሳክሮታል ጃፈር ቁርአን ሲቀራለት ያንተ የምትለውና በሙሴ የመጣው ታንዲ መስኮት ነው የወጣው ብሎ ነው የመሰከረው ማለት ነው ስለዚህ ቁርአን ራሱ አህለል ኪታብ ኢትዮጵያውያን አህለል ኪታብ መሆናቸውን ይመሰክራል ማለት ነው እንደውም አውሮፓ ሄደህ ወይም አሜሪካ ሄደህ እነዚህ አህለል ኪታቦች አይደሉም ብትል በጊዜ በኋላ የመጡ ስለሆኑ ቁርአን እውቅና አልሰጣቸውም ለነሱ በክርስትናቸው ማለት ነው ግን በባህሪያቸው አህለል ኪታብ ናቸው የሚለው ያካትታቸዋል ዋናው ግን ቁርአን ኢትዮጵያ ላይ አህለል ኪታብ አለ ብሎ ተናግሯል ማለት ነው ذلك بأن منهم قسيسين ورهبان وإذا سمعوا ما أنزل إلى الرسول የሚለው የክርስቲያኖችን ነው የሚያወራው ማለት ነው ስለዚህ በዛ ኢትዮጵያ ውስጥ ክርስቲያን የለም ታልክ እንዲያውም ሌላው ዓለም የለም ማለት ይቀልሃል ማለት ነው እና አሉ አህለል ኪታብ የሚባሉት አሁንም ያሉት አህለል ኪታብ ነን ብለዋል አህለል ኪታብ ናቸው ማለት ሙስሊም ናቸው ማለት አይደለም ወይም ኩፍር የለባቸው ማለት አይደለም ሽርክ የለባቸው ማለት አይደለም ተሌላው ጭራሽ እምነተ ቢስ ከሆነው ይሻላሉ ነው ሌላ ጌታ ፈጣሪ የሚባል ነገር የለም የሚሉ ኮሙኒስቶች አሉ አይደለም ከነሱ ይሻላሉ ወይም ደግሞ ጣዖታዊ የሆነ ጣዖት ብቻ ነው የሚያመልከው እንጂ ስለ ክርስትና እምነት የለውም ስለ ይሁዳ እምነት የለውም ጣዖት ብቻ የሚያመልክ አለ ለምሳሌ ማን ቆፍቻ የሚባለው ምናምን ያ ቀጥታ ጣዖት አምላኪ ስለሆነ የጣዖት አምላኪን ምግብ እንዳትበሉ እንዳትጋቡ ብሏል ቁርአን በግልጽ ማለት ነው አህለል ኪታብ ላይ ግን አህለል ኪታብ ከሆነስ ትችላላችሁ ማህበራዊ ጉዳይ ጋር ብትገናኙ ይላል ማለት ነው ምንድነው ምክንያቱ ወደ አንተ ቀረብ ያሉ ናቸው የጎደላቸው ትንሽ ነጥብ ነው
እነዛ ጌታ የለም የሚሉ ጭራሹን ከእምነት ውጭ ናቸው ጭራሹን ወይም ደግሞ እታለ ብለው ያበቃ ሙሽርክ ብቻ ነው የሚያወሩት ስለ ኪታብ ስለ ነብይ የሚያውቁት ነገር የለም እነዚህ አይፈቀድላቸውም ለምን እነዚህኞቹ መስመሩ እናንተም በሁሉ ኪታብ ታምናላችሁ ሙስሊሞች በሁሉም ነብይ ታምናላችሁ ይሁዳ ግን ሁለት ነብይ ሲቀረው ሌላውን ተቀብሎ ኢሳና መሐመድ ሲመጡ ካደ ያመጡትንም ኪታብ ካደ ቁርአንንም ተውራትንም ካደ ወደ ክርስቲያኑ ስትመጣ ደግሞ አንድ ኪታብ አንድ ነብይ ነው የካዱት እነሱ ደግሞ ቀረባሉ ማለት ነው እና ሙሳን ይቀበላሉ ይሁዶቹ ክርስቲያኖችም ይቀበላሉ ተውራትን ይቀበላሉ ወንጌልንም ይቀበላሉ ክርስቲያኖቹ ማለት ነው ምን ቀራቸው መሐመድና ቁርአን ብቻ ቀራቸው ስለዚህ ወደ አንተ ተጠግተዋልና እነዚህን ሰዎች ተግባብታችሁ በማህበራዊ ህይወት አብራችሁ እየበላችሁ እየተጋባችሁም ባይሆን ጋብቻው ከነሱ ሴት ወደ ሙስሊም ማንጣት ነው የሙስሊም ሴት ወደ እነሱ አይቻልም በዚህ መልክ ዳዕዋውን አስፉት ምክንያቱም ሰው በምንም ነገር በማንገናኝ ከሆነ እንዴት አድርገህ ነው ዳዕዋ የምታረገው ዓለም በሙሉ ዳዕዋ እስላም መድረስ አለበት ለመድረስ ደግሞ መቀራረብ አለብህ ስለዚህ ለመቀራረብ መጀመሪያውንም ሩቅ አይደሉምና ትንሽ ጉደል ነው ምን አለ እናንተ በመታምኑበት ሁሉ ነብይኛ እናምናለን በእናንተ ኪታብኛ እኛ እኮ አንድ ነጥብ ነው በለጥናችሁ እናንተም የምታረጉት ተስተካከላላችሁ ብለህ ለመግባባት በር ይከፍታል ለዛ ሲል ነው አላህ Subhanahu Wa Ta'ala ይሄንንም ደግሞ ለፈለገ ሰው እንጂ ግድ ብላ ከዛ አልፈህ ግን የነሱን ጋር የበላ ሰው ካፊር ነው ታልክ ደግሞ ቀጥታ አንተ ትከፍራለህ ለምን አላህ ያላከፈረውን አላህ ብሉ ይያለ አንተ አትብሉ ብለ ታላ ይበልጥ አንተ ታዋቂ ሆንክ እንዴ ከነብዩ የበለጠ አንተ ታዋቂ ሆንክ ነብዩ ራሳቸው በተግባር ይሁዳ ግብዣ ጠርቷቸው ሄደው በልተዋል በቡኻሪ በሶሂህ ቡኻሪ እንዳለው ማለት ነው ምንድነው ይሄ ሁሉ ስለ ይሄ ፖለቲካ ችግር ነው መጀመሪያ እነ ዮሐንስ ናቸው በሽታ ያመጡብን ግድ ሰውን የኛን ስጋት አልበላችሁ ክርስትና ካልተነሳችሁ ይያሉ እየቀጠቀጡ ስንት ሰው እንትን ስላሉ ቂም አሳደሩበት ሙስሊሙ ላይ ሙስሊሙም ደራ ያዘው የራሱን በሬ አርዶ በኪሱ ደብቆ ይዞ እነሱ የሚሰጡትን በግራጁ ተቀብሎ ይሄኛውን በቀኝጁ አንስቶ ይበላ ነበር ያቂም ያደገ ሄደና የእስላምና የክርስትና መለያ ስጋ ሆኖ ቁጭ አለ ማለት ማንም የለም እነሱም ላይ የለም እኛም ላይ የለም በእምነት ስጋት ተለያያል የሚባለው